የምንሰማው ቃለ እግዚአብሔር ክርስቲያኖች የሚኖር ነው። እስኪ የሚኖር በሉ። አዎ እኛ ላይ ተሰብኮ የታጣ እኛ ላይ ተነግሮ ስንኖረው ያልተገኘ ነገር በሙሉ የማይኖር የሚመስለን እኛ ደካማዎቹ ስለሆነን ነው እንጂ ቃለ እግዚአብሔር ትላንትና ሲሰበክ ከነበረበት ጊዜ አንስቶ የሚሰማው ሰው እንዲኖረው ነው የሚነገረው። ስለዚህ አንዳንዶች ዛሬ በዚህ ቅዱስ ቤተክርስቲያን ቅጥር የተሰበሰቡት የሰሙትን ለመኖር የሚመጡ ሰዎች አሉ፣ የሚኖሩትን ደግሞ ለመስማትም የሚገኙ ሰዎች አሉ። አንዳንዶቻችን ደግሞ እዚህ ቅዱስ ቤተክርስቲያን የተገኘነው ተአምር ፈልገን። እስኪ ተአምር ፈልገን በሉ። አዎ ተአምር ፈልገን በልባችን፣ በጓዳችን፣ በቤታችን፣ በሁላችንም ውስጥ ያለ ቋጠሮ አለ። እኛና እግዚአብሔር ብቻ የምናውቀው እርሱ ካልሆነ ሊቀርፈው የማይችለው እርሱ ካልሆነ የተቆረጠውን ቀጥሎ ሕይወት ሊዘራበት የሚችል ማንም ስለሌለ ተአምር ፈልገን የመጣንም ሰዎች ልንኖር እንችላለን። ልብ ብላችሁ ስሙኝ ክርስቲያኖች አደረ። አንዳንዶቻችን ደግሞ የመጣነው ለክስ ለወቀሳ ነው። ትላንትና ከትላንትና ወዲያ በዚህ ቅዱስ ቤተክርስቲያን የተሰበሰብን ሰዎች ስለ ቤተክርስቲያኒቷ ችግርና ስለ ቤተክርስቲያኒቷ ነባራዊ ሁኔታ እናውቅ ነበር እናውቃለንም ጭምር እና አንዳንዶች ዛሬ የመጣነው ለክስ ነው። ደግሞ ዛሬ ምን ሊሉ ይሆን? ደግሞ ዛሬ ምን እንደዚህ አርጉ ሊሉን ይሆን ብሎ ለክስ የመጣም ሰው አለ። ለወቀሳ፣ ለመነጋገር፣ ለመዘባበት፣ ለሐሜት ብሎ የመጣ ሰው አለ። አንዳንዶቻችን ደግሞ በዛሬዋ በዚህ ዕለት ላይ የተገኘነው ደግሞ እርቦን ጠምቶን ነው። መቼም ወርሃ ጽጌ አይደለም። ቅዳሴው ምኑን ካለቀ በኋላ የሚሰጥ ደግሞ መሐራ አለ፣ ዝክር አለ። ስለዚህ ያንን ለመቅመስ ብሎ እርቦት ጠምቶት የሚመጣም ሰው አለ። እየሰማችሁ ነው? ስለነዚህ ምክንያቶች ብሎ የሚመጣል። አሁን ይሄን ያልኳችሁ ክርስቲያኖች ለምን መሰላችሁ? ቤተ ክርስቲያን ቦታ የጠበባት ቤት አይደለች። ቃሉን ለመስማት የሚመጣው ሰው ተአምር ፈልጎ የሚመጣውን ሰው የሚያባረርበት፣ ተአምር የፈለገው ሰው ተቀምጦ ለመማር ለሚፈልገው ሰው የሚበጠብጥበት፣ ሊበላ ሊጠጣ ሊጠግብ የመጣ የኔ ቢጤዎች ወይንም ደግሞ ሌሎችም ጭምር ተገኝተው ደግሞ ሌላውን የሚያውቁበት አይደለም። ሁላችንም ቤተክርስቲያን ውስጥ ክርስቲያኖች ቦታ አለን። ቤተክርስቲያን ጠቧት አታውቅም። ቤተክርስቲያን እነዚህኞቹን እፈልጋለሁ ሌሎቹን ደግሞ አልፈልግም አይደል። እንደው ክርስቲያኖች አስቡት፣ ክርስቶስ የሚሰማው ሕዝብ በምን መልኩ እንደሚሰማው እያወቀ በምን መልኩ እንደሚያደምጠው እየተረዳም ጭምር ለሁሉም ይናገር ነበር። አሁን እውነት እንነጋገርና የመጣንበት የእያንዳንዳችን ምክንያት የእውነት ቢገለጥና ቢታይ ኖሮ በትክክለኛው ምክንያት ከመጡት በቀር ለማንፈልግበት ምክንያት የተገኙ ሰዎች እንደክማለን። ምን ማለት መሰላችሁ? አሁን ለቤተ ክርስቲያኒቷ ከገጠማት ችግርና ካለባት ውጣ ወረድ የተነሳ ሊሰጡ የሚችሉትን ሰዎች ብናውቅ ኖሮ የማይሰጡትን ሰዎች እናደክማቸዋለን። ቁጭ አድርገን እኛ አናደክማቸውም እኮ። እናንተ ሂዱ የምትሰጡት ተቀመጡ እንል ነበር። እግዚአብሔር ቸርነቱን ተመልከቱ። የሚሰጠውንም የማይሰጠውንም እንዳናውቅ አደረገ። ስለዚህ እኩል ለሁሉም እግዚአብሔር ሊያደርግላቸው የሚችለውን ነገር ማድረግ እንዲችሉ እነሱም ተሳታፊ እንዲሆኑ ይነገራቸዋል። ስለዚህ ጌታችን ኢየሱስ ክርስቶስ ብዙ ሕዝብ ተከትሎት ይሰበሰብና ይማር ነበር እና የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ ብዙ ሕዝብ ተሰብስቦ ከነበረበት ቦታ ላይ ጌታችን ኢየሱስ ክርስቶስ በታንኳ ላይ ተሳፈረና ፈቀቅ አለ። እስኪ በታንኳ ላይ በሉ እንጂ ተሳፈረና ፈቀቅ አለ። ራሱ ብቻውን ታንኳው ላይ ተሳፍሮ ወደ ባህሩ ሲገባ ሌላው ሰው ግን በሙሉ ወደብ ላይ ቀረ። ማንም አብሮት ሊሳፈር አልቻለም። ሲጀመር ራሱ እንደው መርከብ ካልሆነ በቀር ታንኳ ከአንድ ሰው በላይ ልትሸከም አትችልም። እንደው ጥሉ ግን ዋነኛ ወንጌላውያኑ ይህን ታሪክ የጻፉበት ምክንያት ክርስቶስ ብቻውን ተሻገረ፣ ሌላውን ሊሸከም የማይችልን መጓጓዣ መርጦ ሄደ ለማለት አይደለም። ክርስቶስ የተሳፈረባት ታንኳ የቤተ ክርስቲያን ምሳሌ ናት። ልብ ብላችሁ ስሙ። ቤተ ክርስቲያን ብቸኛ ራሷ፣ ብቸኛ መሪዋ፣ ብቸኛ ከላዋ ላይ ሆኖ ሊያዛት የሚችለው እግዚአብሔር ብቻ ነው። ማን ብቻ ነው? እግዚአብሔር ብቻ ነው። ሌላ ማንም የለም። ሌሎቻችን ቤተ ክርስቲያን ውስጥ የተሳፈርነውና ቤተ ክርስቲያን ውስጥ የተገኘነው ሊቀ ሐመሩ የመርከቡ የታንኳው ገዢና መሪ የሆነው ክርስቶስ አሳፍሮን ወደብ የተባለች መንግስተ ሰማያት እስኪያደርሰን ለሚያዩና ለሚመለከተው ሰው ግን በነገራችን ላይ በጣም የሚገርማችሁ አብዛኞቻችን ስለማንረዳ የቤተ ክርስቲያን ራስ መሪ አስተዳዳሪ ሰዎች ብቻ ስለሆነ በጣም ነው የሚገርማችሁ ክርስቲያኖች። ታስታውሳላችሁ የቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት አለ ስለ ዳግም ምጽአት እና ምን አለ? ጻድቃንን የተባሉ በጎቹን በቀኝ ኃጥአን የተባሉትን ደግሞ ፍየሎቹን
በግራ ቆመና ክርስቶስ ሁለቱንም ተመሳሳይ ጥያቄ ጠየቃቸው። ተርቤ አብልታችሁኛል ወይ? ተጠምቼ አጠጥታችሁኛል ወይ? ታርዤ አልብሳችሁኛል ወይ? እንግዳ ሆኜ ተቀብላችሁኛል ወይ? እስረኛ ሆኜ ጠይቃችሁኛል ወይ አላቸው። ሁሉም በየፊናቸው ይህን ጥያቄ ከሰሙ በኋላ ተመሳሳይ መልስ መለሱለት እንዲህ ብለው መቼ አግኝተንህ አሉ። እስኪ መቼ አግኝተንህ በሉ። መቼ አግኝተንህ አሉ። እና ጌታችን ምን እንዳላቸው ታውቃላችሁ? እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ቢኖር ለማን እንዳረጋችሁት ነው። አሁን የአባቶቻችንን ጥሪ ሰምተን ስንታዘዝ የአንድ ካህን ጥሪ ብቻ የምንሰማ ይመስላችኋል? አሁን የአባቶቻችንን ተልእኮ ሰምተን እንዲናርግ ሲባል ያ ያለንን ሰው ብቻ ታዘን የምናደርገው ይመስላችኋል? በእሱ ላይ አድሮ እሺ ብለን የምንታዘዘው ማንን ነው? እስኪ እግዚአብሔርን በሉ። እግዚአብሔርን ነው። ምንም ጥርጥር የለውም። ክርስቲያኖች ይኸው እያለን እኮ ነው። ታርዞ ያለበስ ነው፣ ተጠምቶ ያጠጣ ነው፣ ተርቦ ያበላ ነው ለእኛ ሰው ነው። በሰጪውም በተቀባዩም ውስጥ አድሮ ግን የሚሰጠውም የሚቀበለውም እግዚአብሔር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ያለባት ታንኳ ቤተ ክርስቲያን ነው። ታንኳው ላይ ታዲያ ለምን ብቻውን ተሳፍሮ ሄደ? ሌሎቻችንን ወደብ ላይ እንድንቀመጥ ወይም ደግሞ ይሰማው የነበረውን ሕዝብ ወደብ ላይ ለምን አስቀረው? ምክንያት አለው። አሁንም ልብ ብላችሁ ስሙ። ጌታችን ኢየሱስ ክርስቶስ የተሳፈረባት ታንኳ እንዳልኳችሁ ቤተ ክርስቲያን አንድ ጊዜ ላይ መርከብ ላይ ተሳፍሮ ሌሎችንም ጭምር አካቶ ጌታችን ኢየሱስ ክርስቶስን አይተነዋል። በአሁኑ ትምህርት ላይ ግን ብቻውን ታንኳ ላይ እንዲሳፈር የፈለገው ታንኳ የሚባለው የሰው ልጅ ልብም ጭምር ስለሆነ ነው። እስኪ የሰው ልጅ ልብ በሉ። እስኪ ልጠይቃችሁ ክርስቲያኖች፣ ልባችሁ ላይ ያለው ብቸኛው ልባችሁን የሚመራው ማን ነው? እንደው ለመልሱ እንዳይሆን እግዚአብሔር የምትሉኝ ከልባችሁ መልሱ። ልባችሁ ላይ ሆኖ የሚመራው እርሱ ብቻ ወደ ወደደበትና ወደ ፈቀደበት የሚያዘው ማን ነው? መሆን ያለበት እግዚአብሔር ነው። አናኗራችንን ለማየው ግን ልባችንን የሚመራው ሌላ ነገር ነው። መሆን ያለበት እውነት ነው። መልሳችሁ ልክ ነው። እግዚአብሔር ነው ልባችንን መምራት ያለበት። ሰውነታችንን እሱ ብቻ ተቀምጦበት ሊያዝበት የሚገባው እሱ ብቻ ነው። ልክ ቤተ ክርስቲያንን የሚያዛት ክርስቶስ እንደሆነ ሁሉ ግን አኗኗራችንን ስትመለከቱት፣ አስተሳሰባችንን ስትመለከቱት ግን የኛ ታንኳ ላይ ሌላ የሚመራው ነገር ያለ ይመስላል። እግዚአብሔር ከእርሱ ውጪ ሰውነታችን ላይ ነቅሶ የሚያዘንን የሚመራንን ነገር በሙሉ ይንቀልልን። ይሄ ደግሞ ስላችሁ ሰይጣን ነው ለማለት ብቻ አይደለም። ሰይጣን ብቻ አይደለም የሰውን ሰውነት ወዳልሆነ መንገድ የሚወስደው ሁሉ ሰይጣን ብቻ ሳይሆን ክርስቲያኖች የራሳችን ስጋዊ ምኞትና ፍላጎቶቻችንን ጭምር ከእግዚአብሔር ያርቁናል። ሰተን ልንጸድቅበት የምንችለውን ገንዘባችንን ለራሳችን ከርስ እናውለዋለን። ሰተን ልንጸድቅበት የምንችለውን ጉልበታችንን ለሌላ ነገር እናውለዋለን። ሰተን ልንጸድቅበት የምንችለውን ሙሉ አካላችንን ከእግዚአብሔር ውጭ ለሌላ ነገር እንሰጠዋለን። ስለዚህ ክርስቲያኖች ልባችን ላይ ሊቀመጥ የሚገባው ታንኳው ላይ ብቻ ያገኘነው ክርስቶስ እንደሆነ ሁሉ እሱ ብቻ ነው ሊገኝበት የሚገባው። የዚህን ጊዜ ነው ክርስቶስ በታንኳው ላይ ከተገኘ በኋላ ከነሱ እየራቀ ሲመጣ ጮክ ብሎ ማስተማር ጀመረ እና እንዲህ አላቸው፣ ዘሪ ዘሩን ሊዘራ ወጣ አላቸው። እስኪ ዘሪ በሉ። ምኑን ሊዘራ ወጣ? ገበሬ ዘሩን የሚዘራው መጀመሪያ መሬቱ ምን ሲሆንለት? ምን ሲያደርግ? ሲለሰልስ ለዘር ምቹ ሲሆን ነው አይደል? ተመለከታችሁ? ክርስቶስ ዘሪ ዘሩን ሊዘራ ወጣ አለ እንጂ ዘሪ ሊዘራ የወጣውን መሬት ሲያርስ አላገኘ ነው፣ ሲኮተኩት አላገኘ ነው፣ መሬቱን ምቹ እንዲሆን ለዘር ሲያደላድል አላገኘ ነው። ክርስቶስ በእኔና በእናንተ ልብ ውስጥ ክርስቲያኖች ያለው ስራ ምንድን ነው ብትባሉ ዘሩን መዝራት ነው። እስኪ ዘሩን መዝራት በሉ። የኛ ድርሻ ማረስ፣ መኮትኮት፣ ለሚዘራብን ዘር ምቹ የሆነ ሰውነት መኖር የኛ ድርሻ ነው። ክርስቲያኖች አሁን በጣም ደካሞችና ሰነፎች እየሆንን ስለመጣን ልብ ብላችሁ ከሆነ እግዚአብሔር ዘሩን እንዲዘራም እንፈልጋለን፣ እንዲኮተኩትም እንፈልጋለን። ሁሉንም ነገር ራሱ አስተካክሎት እኛ ብቻ ታዛቢ መሆን እንፈልጋለን። አይሰራም ክርስቲያኖች። በነገራችን ላይ ሁላችንም ልንድንና መንግስተ ሰማያት ልንገባ በገባንበት ቤተ ክርስቲያን ውስጥ የእያንዳንዳችን ድርሻ አለ። እንድንወጣው የተሰጠን ኃላፊነት አለ። እንደው በሰውኛው ላስረዳችሁ በሌላ ምሳሌ። አሁን ፍሩት የምንባለውን ቤተ መቅደስ እግዚአብሔር ያለኛ ምንም አይነት ተሳትፎ መሆን አስተዋጽኦ መስራት ይችላል አይችልም? ደግሞ እንደዛ ስትባሉ ትታችሁት ይሏላችሁ። መስራት ይችላል አይችልም? ምንም ጥርጥር የለውም መስራት ይችላል። እንዴት አወክ በሉ። ከኛ በፊት ቤተ መቅደሶችን ለእግዚአብሔር ሲያንጹ የነበሩ አባቶቻችን እናቶቻችን ውስጥ ስለተመለከት ነው። በሀገራችን በጣም የሚታወቀው
ራሱ በተሰበሰብንበት በዚህ በቅዱስ ጊዮርጊስ ስም የሚታወቅ ትልቅ ቅርስ አለ። ቤተ ጊዮርጊስ ተብሎ የሚጠራው የላሊበላ ውቅር አብያተ ክርስቲያን ታውቃላችሁ። የቅዱስ ላሊበላ ገድላቸው ላይ ስናነብ የምናገኘው ታሪክ ቀን ቀን ሰራተኛ ሆኖ ንጉሱና ሌሎችም ሰራተኞቹ